ለወሬኛ ቦታ የለን። ዛሬም ነገም መስራት የሚፈልግ ሰው መጥቶ መስራት ይችላል። ነገር ግን ሰሞኑን እየተነሳ ባለው አጀንዳ ላይ መልስ መስጠት ስለሚያስፈልግ አንድ ፕሮግራም ተዘጋጅቶ ነበርና ይመለከታቸዋል ወይም ደግሞ ስለዚህ ለሰዎች የአዌርነስ ስራ ለመስራት ጉዳዩን በደንብ ይገልጹታል ብለን ያሰብናቸውን ከፋና ብሮድካስቲንግ ኮርፖሬሽን የጋዜጠኞች እንዲሁም ደግሞ ከኢትዮጵያ ደህንነት መረጃ በዚሁ ጉዳይ ላይ አጠር ያለ ቆይታ አድርገን የሚመለከታቸው አካላት ትክክለኛውን ኢንፎርሜሽን ለሰዎች ለመስጠት የተሞከረበት ፕሮግራም ነበር። በዚህ ላይም ከ1700 አባላት በላይ ተገኝተው ፕሮግራሙን አቴንድ አድርገዋል። ስለዚህ ሙሉ ፕሮግራሙ ማስተርስ ዲግሪ ያላቸው ናቸው። በልዩ ሁኔታ ደግሞ በኢንፎርሜሽን ቴክኖሎጂ መስክ ማለት ነው በበርካታ ቦታዎች ሲሰሩ ነበረ። በአሁኑ ወቅት በትራንስፖርትና ሎጂስቲክስ ሚኒስቴር የመንገድ ደህንነትና የኢንሹራንስ ፈንድ አገልግሎት ውስጥ የቴክኖሎጂ አማካሪ ሆነው የሰሩ ነው የሚያገለግሉት። በቀድሞ የሳይንስና ቴክኖሎጂ ሚኒስቴር ውስጥ የኢንፎርሜሽን ቴክኖሎጂ ዳይሬክተር ሆነው ሲያገለግሉ ነበር። የብሔራዊ መረጃ ማዕከል ልማትና አስተዳደር እንደዚሁ በዚያው ተቋም ውስጥ ዳይሬክተር ሆነው ሲያገለግሉ ነበረ። ሁላችሁም እንደምታውቁት ሁላችሁም ዲጂታል መታወቂያ አለን። የብሔራዊ ዲጂታል መታወቂያ ፕሮጀክት ውስጥም እንደዚሁ የኢንፎርሜሽን ቴክኖሎጂ መሰረተ ልማት አማካሪ ሆነው ሰርተዋል። በቀድሞ የደቡብ ክልል ውስጥ ደግሞ ኢንፎርሜሽን ቴክኖሎጂ መሰረተ ልማት ላይ የፕሬዚዳንቱ አማካሪ ሆነው ሲያገለግሉ ነበር። በተለያዩ ቦታዎች እንደዚሁ ፕሮጀክቶችንም እየያዙ ሲሰሩ የቆዩ ትልቅ ባለሙያ ናቸው። በተለይ ደግሞ የዲጂታል ማንነት ላይ ለምሳሌ ሁላችንም የዲጂታል ማንነታችንን ለኮምፒውተራችን ለስልኮቻችን እንሰጣለን፣ እኛን የሚመለከቱ መረጃዎችን ማለት ነው። እሱ ላይ ደግሞ በዲጂታል ማንነት ሰርቲፋይ የሆኑ ሰው ናቸው። እሳቸው በደንብ ቴክኖሎጂ ጉዳይ ላይ ያለውን ዛሬ በደንብ ያብራሩልናል። ሁለተኛው እንግዳችን ዶክተር ታደሰ ፈንታ ናቸው። የትምህርት ደረጃቸው የመጀመሪያ ዲግሪያቸውን ከጅማ ዩኒቨርሲቲ በሕክምና ነው ያገኙት። ከዚያ በኋላ ደግሞ በቀዶ ጥገና ስፔሻላይዝ አድርገው ሁለተኛ ዲግሪያቸውን ከባህር ዳር ዩኒቨርሲቲ አግኝተዋል። በቤተክርስቲያን ትምህርት ውስጥ ደግሞ ድቁና አላቸው። የምንዳስሰው እንደ መግቢያ ለሚኪያስ ነው ጥያቄ ማነሳው። ለአቶ ሚኪያስ በተለይ አሁን ያለንበትን ቴክኖሎጂ በተለይ ዲጂታላይዜሽኑ ዓለም እንዴት እየሄደ ነው? እኛስ? አመሰግናለሁ። እንግዲህ ሁላችሁም የቲክቶክ እና የፖፖ ላይቭ ቤተሰቦች ስላገኘኋችሁ በጣም ደስ ብሎኛል። ወደ ጥያቄዎች ልግባ ካለ ደቂቃ አንጻር እንግዲህ ዲጂታል ቴክኖሎጂው እየሄደ ነው። ስለዚህ አሁን ዓለም በምን ደረጃ ነው ያለው የሚለውን ጥያቄ ያው ዲጂታል ቴክኖሎጂ ውስጥ ነው ያለ ነው። ሁላችንም ስልኮቻችን አሉ፣ በቤታችን የምንጠቀምባቸው ማቴሪያሎች አሉ፣ በስራ ቦታችን የምንጠቀምባቸው ኤሌክትሮኒክስ ማቴሪያሎች አሉ፣ መኪኖች እንጠቀማለን፣ በመኪኖቻችን ውስጥ ያሉ ዲቫይሶች አሉ። እነዚህ ሁሉ በሙሉ የዲጂታል ቴክኖሎጂ ውጤቶች ናቸው። እንግዲህ በአሁኑ ጊዜ በተደጋጋሚ እንደምንሰማው ኤአይ በተደጋጋሚ ይነሳል። አርቲፊሻል ኢንተለጀንስ፣ አይኦቲ አይኦቲ ዲቫይሶች አሉ፣ 5G ኮኔክሽን እናወራለን፣ ብሎክቼን እናወራለን፣ ቢትኮይን እናወራለን። እነዚህ በሙሉ እንግዲህ የዲጂታል ቴክኖሎጂ ውጤቶች ናቸው። እየተጠቀምንባቸው እንገኛለን። ዓለም የደረሰባቸው የቴክኖሎጂ ጣራዎች ናቸው። እነዚህ ቴክኖሎጂዎች ደግሞ በጤናው ዘርፍ፣ በትምህርት ዘርፍ፣ በፋይናንስ ዘርፍ፣ በኢንዱስትሪ ዘርፍ ፈጣን እድገት እንዲመጣ እያደረጉ ህይወታችንን እያሻሻሉ ስማርት እያደረጉ ያሉበት ዘመን ላይ ነው የምንገኘው። እንግዲህ ስለ ቁሶች ብቻ አይደለም የምናወራው፣ ስለ ሲስተምም ነው የምናወራው። እነዚህ ሲስተሞች እንግዲህ ስራችንን ያቀሉልናል። በምንጠቀምበት ጊዜ ለምሳሌ ቲክቶክን ብንወስድ፣ ፖፖ ላይቭን ብንወስድ የተሰሩበት አልጎሪዝም አለ። ስለዚህ ይህንን አልጎሪዝም በመጠቀም ብሮውዝ ከምናረጋቸው ሬጉላርሊ ከምንጠቀምባቸው ተነስተው ምን እንደምንፈልግ ፕሪዲክት ያደርጋሉ። ምን እንደምንፈልግ ራሳቸው ማጥናት ይጀምራሉ ማለት ነው። እንግዲህ ቴክኖሎጂው እዚህ ደርሷል። ቴክኖሎጂው ደግሞ ለመዝናኛ ብቻ ሳይሆን ትልልቅ እድልም ደግሞ ፈጥሮልናል። አሁን እኛም እየሰራ ነው እንዳለው ቲክቶክ ላይም ፖፖ ላይቭም ላይ እንግዲህ ገንዘብ ጀነሬት እያደረግን እንገኛለን ማለት ነው። የገቢ ምንጭም እየሆነን ነው ማለት ነው። በትንሹም በትልቁ ተያይዞ የተነሳው እንግዲህ ወዴት ነው የምንሄደው የሚል ጥያቄ ተነስቷል። እንግዲህ እኔም ማስበው እንደ ቴክኖሎጂም ባለሙያ
ዓለም በጣም በፈጣን እድገት ላይ ነው ያለው። ዛሬ የምንጠቀምበት ፖፖላይቭም ቲክቶክም በአጭር ጊዜ ውስጥ ደግሞ ሌላ ፊቸር እንደሚቀየር አስባለሁ። ስለዚህ ለምሳሌ ይሄ ክላሲካል ኮምፒውቲንግ የሚባለው ምናልባት ኮምፕሊኬትድ ካላረኩት አሁን እየተጠቀምንበት ያለው የቴክኖሎጂ ዘርፍ በአጭር ጊዜ ውስጥ ይቀየራል። ኳንተም ኮምፒውቲንግ ሰምታችሁት ከሆነ እየመጣ ነው ያለው። ስለዚህ አሁን እየተጠቀምንበት ያለው ነገር በሙሉ ይቀየራል ማለት ነው። ከቴክኖሎጂ ጋር አብረን የማንሄድ ከሆነ ዓለምም ቴክኖሎጂም እኛን ትቶን ነው የሚሄደው። ሜታቨርስን እየሰማችሁት ነው ያለው። አሁን በቪዲዮ ነው እየተያየን ያለ ነው። አይ ቲንክ 5 ዓመት ባልሞላ ጊዜ ውስጥ ደግሞ ቨርቹዋል ኢንቫይሮንመንት ውስጥ ቁጭ ብለን ጎን ለጎን የምናወራበት ጊዜ እየመጣ ነው ያለው። ይሄ እንግዲህ አስማት አይደለም ወይም ሌላ ነገር አይደለም። ቴክኖሎጂ እያደገ ስለሄደ ከዛ ጋር አብረን መሮጥ ያለብን ይመስለኛል። አርቲፊሻል ኢንተለጀንስን እያያችሁት ነው። የጋዜጠኞችን ሙያ፣ የጠበቆችን ሙያ፣ የዘፋኞችን ሙያ በአጭር ጊዜ ውስጥ ሊቀይር እንደሚችል ያያችሁት እንደሆነ ማሰብ ያስፈልጋል ብዬ አስባለሁ። ከሀብት ፈጠራ አንጻር እንግዲህ ተነስቷል። እዚሁ ጋር ከሀብት ፈጠራ አንጻር ትልልቅ ሀብት በዓለማችን ላይ የያዙት እነ አፕል፣ እነ አማዞን፣ እነ ጉግልን ብናይ የቴክኖሎጂ ዘርፎች ናቸው። እኛም ሀገር ውስጥ ብንመጣ ፊንቴክ የምንላቸው ተቋማት እነ ቻፓ ያው እናውቃቸዋለን፣ እነ አሪፍፔይ፣ እነ ቴሌብር፣ እነ ሲቢኢ ብር ራሱ ከፍተኛ ገንዘብን በማንቀሳቀስ ላይ ይገኛሉ። እሱ ብቻ አይደለም፣ እኛም ኪስ በኦንላይን ስራ በቨርቹዋል ጊፍት ገንዘቦች እየገቡ ይገኛሉ ማለት ነው። ስለዚህ እንግዲህ ከስራ ፈጠራም አንጻር ከገንዘብ ጀነሬት ከማድረግም አንጻር ቴክኖሎጂው በዚህ መልኩ እየሄደ ነው ማለት ነው። ከስራ ፈጠራ አንጻር እንግዲህ እንደምታውቁት ቪዲዮ ኤዲት እንኳን ለማድረግ ፕሮፌሽን ሆኖ ተምረን ብዙ ተመርቀን ነበር እስከዛሬ ድረስ የምንሰራው። አሁን እንደ ካፕከት አይነት ትንንሽ የሚመስሉ ግን ትልልቅ ስራ የሚሰሩ የቪዲዮ ኤዲቲንግ ቱሎች፣ አውቶ ካፕቸር የሚያደርጉ ቱሎች፣ የማርኬቲንግ አናሊሲስ የሚሰሩ ቱሎችን በመጠቀም ስራችንንም እያዘመን እያቀለልንም የስራ ፈጠራውንም እየጨመረ የመጣበት ሂደት ነው ያለው። እንግዲህ ኤአይን ወስደን ዘፈንም ግጥምም ልንጽፍ እንችላለን አሁን በደረስንበት ጊዜ ማለት ነው። ደራሲዎች፣ ጸሐፊዎች ስቶሪ እንዴት እንደሚፈጥሩ እናውቃለን። አሁን ግን እኛን ስራችንን ሰፖርት የሚያደርጉ ብዙ ቱሎች እየመጡ ነው። ከዚህ አንጻር አይ ቲንክ ከቴክኖሎጂው ጋር አብረን መሄድ ያለብን ይመስለኛል። አመሰግናለሁ። ግን እዚህ ጋር እንታነስልኝ የምትፈልገው ሚኪያስ፣ በየቦታው እንግዲህ እናንተም ስትሰሩ የሚያጋጥማችሁ የቴክኖሎጂ ሬዚስታንስ አለ፣ ቴክኖሎጂን መቃወም። ቴክኖሎጂው በዚህን ያህል እየፈጠን እኛ ደግሞ አዳዲስ ቴክኖሎጂዎች ሲመጡ እየተቃወምን ከሄድን መራመድ እንችላለን ወይ ከዓለም ጋር? እሱስ እንዴት ነው የሚታየው? ከዚህ በተለይ ቴክኖሎጂ መግፋት አይሆንም ማለት ከተለያዩ ነገሮች ገናኘት ጉዳዮች አሉና እሱ ላይ ምንድን ነው ያንተ እይታ? ቴክኖሎጂ ሬዚስታንስ እንግዲህ አዲስ እንደምታውቀው አንዱ የሰው ልጅ ባህሪ ነው። እንደ ባህሪ አድርጎ መውሰድ ይቻላል። ኢትዮጵያዊ ስለሆን ብቻ ሳይሆን የትኛውም ዓለም ላይ ቴክኖሎጂ ሲመጣ አሜን ብሎ የሚቀበል የለም። እንግዲህ ሂስትሪውን ታውቁታላችሁ። አምፖል ሲመጣ ፋኑስ መጠቀም ይሻላል ምክንያቱም ጨረሩ ሰው ይገላል እየተባለ ይወራ ነበረ። ከዛ በኋላ እኛም ሀገር ወፍጮ ሲገባ በወፍጮ የሚፈጭ እህል በረከት የለውም ወይም ሌላ በሽታ ያመጣል የሚባል ከዛ ጀምሮ የመጣ ነው። በየጊዜው የምናውቀው ነው። ኤቲኤም ሲመጣ ያው እኔም ለመቀበል ትንሽ ከብዶ ነበር ምክንያቱም ቺፕሴት ስለምናይበት ይሄ ነገር ምንድነው ብለን የመጀመሪያ ጥያቄ ይነሳል። ግን ቀድሞ መጠቀም የጀመረ ሰው ያው ሁሉም ሰው ስለሚገባበት በሂደት ቀድሞ መቀበልና ቀድሞ መጀመር የሚፈልግ ሰው ተጠቃሚ ይሆናል። ያው ሰው በጊዜ ሂደት ይገባል። ለምሳሌ ሞባይል ስልክ ሲመጣ የነበረውን ሰው ብቻውን እያወራ ነው ወይም ደግሞ በሽታ ተጠናውቶታል የሚል ብዙ ነገሮች ነበሩ። አሁን ግን ሞባይል ስልክ አትጠቀም ብትለው ማህበረሰቡ ራሱ በጣም ይቸገራል ማለት ነው። እና ይሄ ቴክኖሎጂ ሬዚስታንስ ያለ ነው። ግን ሰውን በማስተማር እንደዚህ አይነት ላይቭ ፕሮግራሞችን በማዘጋጀት የማህበረሰብ ግንዛቤዎችን በመፍጠር መቅረፍ ይቻላል ብዬ አስባለሁ። ለሚኪያስ እንጨምርለት እንግዲህ እዚህ ጋር የሚያነሳልን በተለይ አሁን አፕሊኬሽኖች በፋይናንሻል ላይ ያሉ በዚህ በፋይናንስ ዘርፍ ያሉ አፕሊኬሽኖች ብዙ ጊዜ አሻራ ይወስዳሉ እና ለምንድን ነው አሻራ የሚወሰደው?
ምንድነው ጥቅሙ? እንዴትስ ነው ደግሞ እነዚያ የሰጠናቸው መረጃዎች የሚጠበቁልን? ዓለም አቀፍ ስታንዳርዶች ምን ይመስላል? እነዚህን የሰጠናቸውን ዳታዎች ከመጠበቅ አንጻር። እሺ እንግዲህ መጀመሪያ አሻራ ማለት ያው ዳታ ነው። ስለ ዳታ እያወራን ስለሆነ ዳታ እንዴት ነው የሚሰበሰበው የሚለውን ትንሽ ብሪፍ ላድርግ። እንግዲህ ዳታ የሚሰበሰበው በማንኛውም ኤሌክትሮኒክስ ፕላትፎርም ላይ ሆነን ሁልጊዜም አፕሊኬሽኖችን ስንጠቀም ወይም ደግሞ ዌብ ብራውዘሮችን ስንጠቀም ኮምፒውተራችን ላይ ሊሆን ይችላል፣ ሞባይላችን ላይ ሊሆን ይችላል። በምንጠቀምበት ጊዜ የምናስገባቸው ስሞች፣ ኢሜይሎች፣ ስልክ ቁጥሮች ኢቭን ስክሮል የምናረጋቸው ወይም እያየን ቲክቶክም ላይ ቢሆን ስክሮል የምናረጋቸው ሂስትሪዎች በሙሉ እንደ ዳታ ይሰበሰባሉ ማለት ነው። ያንን ቀኑን ሙሉ ሳየው የነበረውን ዳታ በሙሉ ወስደው አናሊሲስ ሰርተው ነው ለአንተ ይሆናል ብለው የሚያመጡልኝ ማለት ነው። ስለዚህ እንግዲህ ሴንሲቲቭ የሆኑ ዳታዎች ደግሞ ክላሲፋይ ይደረጋሉ። ለምሳሌ ባዮሜትሪክስ ዳታ ይወሰዳል። ባዮሜትሪክስ ዳታ ስንል የፊንገር ፕሪንትን ይጨምራል፣ የፋሻል ወይም ደግሞ የፊት ገጽታን ይጨምራል፣ የአይን አሻራን ይጨምራል፣ አንዳንዴም ደግሞ የመዳፍ ህትመትን ይወስዳል ማለት ነው። እነዚህ ሞር ሴኪዩር የሆኑ ዳታዎች ስለሆኑ ነው። ለምሳሌ አንድ አፕሊኬሽንን በጣት አሻራችን መዝጋት እንችላለን፣ በፌሳችን መክፈት እንችላለን፣ ወይም ደግሞ በፓስወርድ መክፈት እንችላለን፣ በፓተርን መክፈት እንችላለን። ከነዚህ ውስጥ ሴኪዩር የሆነው የትኛው ነው ሲባል በእኛ ቋንቋ ከሴኪዩሪቲ አንጻር ሞር ተአማኒነት ያለው የፊት አሻራ፣ የአይን አሻራ እና የእጅ አሻራ ነው። እንደምታውቁት ነው ፓስወርድ መሰረቅ ይችላል፣ ወይም ደግሞ ፓስወርድ ሲያስገባ ሰው አይቼ መውሰድ ይችላለሁ፣ ወይም ያስገባውን ፓስወርድ ደግሞ ከብራውዘሩም ላይ መውሰድ ይቻላል፣ ወይም ደግሞ ከአፕሊኬሽኑም ላይ እንደዚሁ መውሰድ ይቻላል ማለት ነው። ሀክ ቢደረግ አፕሊኬሽኑ ከዛ ላይ ፓስወርዱን መውሰድ ይቻላል። ስለዚህ ፓስወርድ፣ ፓተርን እነዚህን መጠቀም ከሴኪዩሪቲ አንጻር ብዙ አይመከርም። ፋይናንሻል እንቅስቃሴ ያላቸው ከሆነ የፊት አሻራ፣ የእጅ አሻራ ቢጠቀም ሞር ሴኪዩር እንደሆነ ያሳያል። በአብዛኛው ከሴኪዩሪቲ አንጻር የፋይናንሻል እንቅስቃሴ ወይም የገንዘብ እንቅስቃሴ ያለባቸው ቦታዎች ላይ አሻራዎችን እንጠቀማለን። እንግዲህ ካምፓኒዎቻችን የምንጠቀምባቸው ለምሳሌ ሀገራችንም ውስጥ ለምሳሌ ቴሌብር አሻራ ይወስዳል አይደለም? ሲቢኢ ብር ፓስወርድ ይወስዳል። ለምሳሌ ሲቢኢ ብር የሚወስደውን ፓስወርድ 4 ዲጂት ፓስወርድ ስቶር አድርጎ ያስቀምጠዋል። ማንም ሰው አዲስ ፓስወርዱን ሲያስገባ ከጎን ሆኜ ካየሁት በቀላሉ ያንን መውሰድ እችላለሁ ማለት ነው። ስልኩን ካገኘሁት ገንዘብ ትራንስፈር ማድረግ እችላለሁ። ይሄንን ሴኪዩር ለማድረግ አዲስ በፊቱ የሚከፍት ከሆነ ፊቱን እስካላገኘው ድረስ ያንን መክፈት አልችልም ማለት ነው። ስለዚህ ፌስ የተሻለ ሴኪዩሪቲ አለው። ለምሳሌ ተመሳሳይ ፌስቡክ ፔጅ አለ፣ በእኔ ስም ተከፍቷል። ለምሳሌ 10 ፌስቡክ ፔጅ ተከፍቷል፣ ይሄኛው የኔ አካውንት አይደለም የሚል ብዙ ጊዜ እንሰማለን አይደለ? ያ የሚሆንበት ምክንያት የእኔን ፎቶግራፍ ተጠቅመው ሌሎች ሰዎች አካውንት ይከፍታሉ። ስለዚህ ፌስቡክ ፌስ ወስዶ አውተንቲኬሽን ስለማይሰራ ሚኪያስ ይሁን አዲስ ይሁን የሚያውቀው ነገር የለም ማለት ነው። ፌስቡክ ግን ፌስ አውተንቲኬሽን የሚጠቀም ከሆነ ተመሳሳይ አካውንቶች ካሉ በፌስ አውተንቲኬት አድርግልኝ ወይም ደግሞ እርግጠኛ ሆንልኝ ብሎ ሲጠይቀው ሰውየው ማንነቱን ያረጋግጣል። ድሮ ስንጠቀምባቸው የነበሩት ፓስወርዶች ከሴኪዩሪቲ አንጻር ሴኪዩር አይደሉም። ስለዚህ ፌስን መጠቀም ዩኒክ አይዴንቲቲ እንዲኖረን በዛ አፕሊኬሽን ላይ ዩኒክ አይዴንቲቲ እንዲኖረን ስለሚያደርግ ነው በአብዛኛው። አይ ቲንክ ከዚህ በኋላም ብዙዎቹ የሚጠቀሙት ፌስ እና አሻራ ዩኒክ አሻራ ይሆናል ብዬ አስባለሁ። ከሴኪዩሪቲ አንጻር ነው አያይዛ ያነሳልኝ። አይ ቲንክ ታዲያ ዳታችን እንዴት ይጠበቃል? ይሄ ፌስ አሻራ ይወሰዳል እና እንዴት ነው የሚጠበቀው የሚለውን አንስታልኛል። እንግዲህ ዳታ ሁልጊዜም የሚወስደው አካል ዓለም አቀፍ ሕጎች አሉ። ለምሳሌ አፕሊኬሽኑ ከአውሮፓ ሀገር የሚሰራ ከሆነ የአውሮፓ ስታንዳርድ ሕጎች አሉ። GDPR የሚባል ጀነራል ዳታ ፕሮቴክሽን ሬጉሌሽን የሚባል አላቸው። እያንዳንዱ አገልግሎት ሰጪ ወይም ዌብሳይት ላይ
ፕሮዳክቱን፣ ሰርቪሱን ወይም ደግሞ ኢንፎርሜሽኑን ያወጣና ከሰዎች ኢንፎርሜሽን የሚሰበስብ ማንኛውም ሳይት የሰበሰበውን ዳታ ኢንክሪፕትድ አድርጎ ሴኪዩር አድርጎ ማስቀመጥ እንዳለበት ህግ ያስገድደዋል። ይሄ ብቻ አይደለም። የካሊፎርኒያ ኮንሱመር ፕራይቬሲ አክት የሚባል አለ። ይሄም እንደዚሁ። በነገራችን ላይ እኛም ሀገር የግል ዳታ ጥበቃ አዋጅ አለ። አዋጅ 1321/2024 አሁን በቅርቡ የወጣ ማለት ነው።